ሰላም ውድ የቻናሌ ቤተሰቦች እንደምን ቆያችሁ? ይህን ቪዲዮ የማቀርበው ስለ ስኳር በሽታ ነው። የስኳር በሽታ ያለባቸው ሰዎች ይህን ቪዲዮ ቢያዩ በጣም ይጠቅማቸዋል። በተለይ በቤተሰባችሁ ውስጥ የስኳር በሽታ ያላቸው ሰዎች ወይም ጓደኛችሁ የስኳር በሽታ ያለው ሰው ካለ ወይም የጤና ሰራተኞች እና ፕሮፌሽናል የሆኑ ሰዎች ይህን ቪዲዮ ቢያዩ ስኳር ለሚያክሙ ሰዎችም ስለሚጠቅም የስኳር በሽታ ክትትል ህክምናው ዋና ዋና የሚያስፈልጉ ነገሮችን በዚህ ቪዲዮ እናወራለን። እና የስኳር ህመም ምንድነው ስንል ስኳር ህመም ማለት በደም ውስጥ አንድ ሰው በደሙ ውስጥ የስኳር መጠኑ ከፍ ብሎ ከተገኘ የስኳር በሽታ አለው ይባላል። ስለዚህ የስኳር በሽታ በዚህ ቪዲዮ ዋና የምናየው ነገር ክትትሎቹ ምን ምን ማድረግ አለበት፣ አንድ ሰው የስኳር በሽታ ካለ ህክምናው ላይ ምን ጥንቃቄ ማድረግ አለበት የሚለውን እንደ አጠቃላይ እናየዋለን። አራት ዋና ዋና ነገሮች አሉ። አንድ ሰው የስኳር በሽታ ካለውና ህክምና ጀምሮ ከሆነ ወይም መጀመርም ካለበት አራት ዋና ዋና ነገሮች ላይ ፎከስ እናደርጋለን። የመጀመሪያውና ዋናው ነገር ምንድነው? አመጋገብ ነው። አንድ ሰው አመጋገቡን ካላስተካከለ በደም ውስጥ ያለውን ስኳር በደንብ ማስተካከል አስቸጋሪ ነው የሚሆነው። ስለዚህ ስኳሩን በደንብ መቆጣጠር ካልቻልን ደግሞ ለሌላ ትላልቅ ለህይወት የሚያሰጉ ችግሮች ስለሚዳርግ አመጋገቡን የመጀመሪያው አንድ ስኳር በሽተኛ የመጀመሪያ ከህክምናው ከመድኃኒቶቹም በፊት ማሰብ ያለበት ምንድነው? አመጋገቡን ነው። ስለዚህ አመጋገቡን ስንል ምን ምን አይነቶች ናቸው ለስኳር የሚፈቀዱ ምግቦች ብለን ካሰብን የመጀመሪያው ለስኳር ህመምተኞች የሚፈቀደው ምግብ አትክልት ነው። አትክልት በጣም እጅግ በጣም ለስኳር ህመምተኛውን ብቻም ሳይሆን ለሌሎች ጤነኛ ሰዎች ራሱ አትክልት በጣም ጤነኛ የሆነ አመጋገብ አይነት ነው። ስለዚህ የስኳር ህመምተኞች አትክልት አዘውትረው እንዲመገቡ እንመክራለን። ሌላው ደግሞ የስኳር ህመምተኞች መመገብ ያለባቸው ምግቦች ለምሳሌ ዳቦ፣ እንጀራ በመጠኑ ሁሌ ሳይሆን በመጠኑ አልፎ አልፎ በመሃል በመሃል ቢጠቀሙ ችግር የለውም። በፍጹም መመገብ ያለባቸው ስኳር ህመምተኞች በፍጹም እንዳይመገቡ የምንመክራቸው ምግቦች ለምሳሌ ቀጥተኛ በጣም ጣፋጭ የሆኑ ቀጥታ ከፋብሪካ የወጡ እንደ ለስላሳ መጠጥ፣ እንደ ስኳር፣ እንደ ብስኩት፣ ኬክ እንደዚህ አይነት ምግቦች በጣም የደምን የስኳር መጠን በጣም በአንዴ ከፍ ስለሚያደርጉ እነዚህ ቀጥታ ከፋብሪካ ተሰርቶ የሚወጡ በጣም ጣፋጭ የሆኑ ምግቦች በፍጹም ለስኳር ታማሚዎች አንመክራቸውም። ስለዚህ አመጋገብ ማስተካከል የመጀመሪያ ከአራቱ ዋና ዋና ነገሮች የመጀመሪያው ነው። ሁለተኛው ማድረግ ያለብን ምንድነው? ስኳር ታማሚዎች ሁለተኛ ማሰብም ማድረግም ያለባቸው ነገር የአካል ብቃት እንቅስቃሴ ነው። የአካል ብቃት እንቅስቃሴ በጣም ለጤንነት ወሳኝ ነው። ለጤንነት አስፈላጊ ነው። በተጨማሪም ለስኳር ታማሚዎች የአካል ብቃት እንቅስቃሴ መድኃኒቶቹ በትክክል እንዲሰሩ ሰውነታችን የሚሰጠውን መድሃኒት በትክክል እንዲጠቀም ይጠቅማል ማለት ነው። የአካል ብቃት እንቅስቃሴ ቢያንስ በቀን ለ30 ደቂቃ ቀለል ያሉ ስፖርቶችን ለምሳሌ ወክ ማድረግ መራመድ ሊሆን ይችላል። ቀለል ያሉ የአካል ብቃት እንቅስቃሴዎችን በየቀኑ ቢያንስ በቀን ውስጥ ለ30 ደቂቃ የአካል ብቃት እንቅስቃሴ እንድናደርግ ይመከራል። ሶስተኛው በጣም ወሳኝ ነገር የስኳር ህመም መድኃኒቶችን ብዙ አይነት የስኳር የምናክምበት መድሃኒት አይነቶች አሉ። አንደኛው ኢንሱሊን የምንለው በመርፌ መልክ የምንሰጠው ሲሆን ሌላው ደግሞ በሚዋጥ መልክ የሚሰጡ እነ ሜትፎርሚን፣ ግሉቢንክላማይድ፣ ግልቡራይድ የምንላቸው እና ሌሎችም ደግሞ አንድ ላይ አሁን አንድ ላይ ብዙ አይነት መድኃኒቶች አንድ ላይ ተዘጋጅቶ የሚመጡ የተለያዩ ስም ያላቸው መድኃኒቶች አሉ ለስኳር የምንጠቀማቸው። ስለዚህ እነዚህን መድኃኒቶች ሀኪም ባዘዘው መሰረት መጠቀም በጣም ወሳኝነት አለው። ምክንያቱም መድሃኒቱን ዶዙን መጨመርም ሆነ መቀነስ ወይም ማስቀጠልም ሆነ ማስቆም የሚችለው ሀኪም ብቻ ነው። በራሳችሁ እያያችሁ ማስተካከል የምትችሉት ነገር አይደለም። ምክንያቱም ሀኪም ብዙ ነገር እያየ ስለሚወስንላችሁ ክትትላችሁ ላይ መድሃኒታችሁን ሀኪም በሚነግራችሁ መሰረት በጥንቃቄ መውሰድ ይፈልጋል። ስለዚህ
መድኃኒት ሌላኛው በጣም አስፈላጊ የህክምናው ፓርት ነው ማለት ነው። ስለዚህ ከዚህ ቪዲዮ በመቀጠል ሌላ ቀጣይ ቪዲዮ ላይ ስለ ኢንሱሊን በተለይ ኢንሱሊን በመርፌ መልክ የሚሰጠውን ኢንሱሊን እንዴት አወሳሰዱ እንዴት እንደሆነ ኢንሱሊን የቱ ጋር ነው የሚወጋው? ኢንሱሊን አለመውጋት ምንድነው ችግሩ? ከኢንሱሊን ጋር የተያያዙ ችግሮችን እና የአጠቃቀም ዘዴዎችን በሚቀጥለው ቪዲዮ አቀርብላችኋለሁ። ሌላ ከዚህ በኋላ አራተኛው በጣም አስፈላጊ የምንለው የስኳር ህመም ህክምና ላይ አራተኛው በጣም አስፈላጊ ነገር ምንድነው? ክትትል ወይም ሞኒተሪንግ ፎሎ አፕ የምንለው ማለት ነው። ስለዚህ ክትትል በጣም አስፈላጊ ነው። ክትትል ስናደርግ ራሳችን በቤታችን ሆነን ክትትል የምናደርገው ነገር አለ ደግሞ ወደ ህክምና ተቋም በመሄድ ክትትል የምናደርጋቸው ነገሮች አሉ። ራሳችን በቤታችን ክትትል ከምናደርጋቸው ነገሮች ለምሳሌ እግር በየቀኑ መታጠብና ጫማ ቀለል ያለ ጫማ እግር ሊጎዳ ሊያቆስል የማይችል ጫማ በጣምም ያልሰፋ በጣምም ያልጠበበ ከእግራችን ጋር የሚሄድ ጫማ ማድረግ ያስፈልጋል። ምክንያቱም ይሄ እግር በየቀን መታጠብ እና ለእግር ተስማሚ የሆነ ጫማ ማድረግ ምንድነው ጥቅሙ? እንዳይቆስል እግራችሁ እንዳይቆስል ጥንቃቄ ማድረግ ያስፈልጋል። አንድ የስኳር ታማሚ እግሩ ከቆሰለ ቁስሉን ማዳን እጅግ በጣም አስቸጋሪ ስለሆነ እናንተ እግራችሁን በጥንቃቄ እንድትጠብቁ እንመክራለን። በፍጹም ባዶ እግር ወደ ውጪ መውጣት በፍጹም አይመከርም። ቤት ውስጥም ቢሆን ቀለል ያሉ ጫማዎችን ብታደርጉ እንመክራለን። ስለዚህ በፍጹም ባዶ እግር መንቀሳቀስ የለባችሁም ማለት ነው። ስለዚህ ክትትል ከምታደርጉት አንደኛው እግራችሁን ነው ማለት ነው። ሌላው ደግሞ ቤት ውስጥ የስኳር መለኪያ ቢኖራችሁ እንመክራለን። ቤት ውስጥ የስኳር መለኪያ ቢኖራችሁ ቢያንስ ጠዋትና ማታ የስኳር መጠናችሁን እየለካችሁ ክትትል ለሚያደርጋችሁ ሀኪም መናገር ብትችሉ ይሄ ራሱ በጣም አስፈላጊ ነው ማለት ነው። ይሄ እናንተ ቤት ውስጥ ክትትል የምታደርጉትን ነው። ሌላው ህክምና ተቋም ሆስፒታል ሄዳችሁ ሀኪም የሚያደርግላችሁ ክትትል አለ። ስኳር በመኖሩ ብቻ የሰውነት ክፍሎች ለምሳሌ አይናችን ኩላሊታችን ልባችን እንዲሁም ደግሞ ነርቮች የተለያዩ የነርቭ ክፍሎች የሚጎዱበት ህመም ነው የስኳር ህመም። ስለዚህ አይናችን ቢያንስ በአመት ሁለቴ መታየት ያስፈልጋል። ቢያንስ በየስድስት ወሩ አይናችን ቼክ ማድረግ ያስፈልጋል። ሌላው ደግሞ ኩላሊታችን ቢያንስ በአመት ኩላሊታችንም እንደዛው ቢያንስ በአመት ሁለቴ ወይም በየስድስት ወሩ ቼክ ብንደረግ እጅግ በጣም ይጠቅማል። ለክትትል ለጤናችን እጅግ በጣም ጠቃሚ ነው ማለት ነው። ሌላው ደግሞ አሁን እንዳልኳችሁ ከልብ ጋርም የተገናኘ ጉዳት የሚያመጣው ነገር ስላለ ልባችንንም በክትትል ማድረግ ጥንቃቄ ሀኪማችሁን ማማከር ያስፈልጋል ማለት ነው። ስለዚህ እነዚህ አራቱ ነገሮች ምንድነው? አራት ነገር ያልኳችሁ የመጀመሪያው አመጋገብ ነው። ሁለተኛው የአካል ብቃት እንቅስቃሴ ሶስተኛው መድኃኒቶቹ የስኳር ህመም መድኃኒቶቹ አራተኛው ክትትል ወይም ሞኒተሪንግ ኤንድ ፎሎ አፕ የምንለው እነዚህ አራቱ በስኳር ህመም ህክምና ውስጥ እጅግ በጣም አስፈላጊና ወሳኝ ናቸው። ምክንያቱም ሀኪም ብቻውን እናንተ የማትተባበሩ ከሆነ እናንተ ለጤናችሁ የማትጨነቁ ከሆነ በሀኪም ላይ ብቻ በመደገፍ ስኳር ህመምን ደምን የስኳር መጠን መቆጣጠር እጅግ አስቸጋሪ ነው የሚሆነው። ስለዚህ ምክንያቱም ሀኪም ከእናንተ ጋር አይኖርም ሀኪም አመጋገባችሁን ሄዶ አያይም። የእናንተው ጤንነት ለእናንተው አስፈላጊ ስለሆነ እነዚህን ጥንቃቄዎች እንድታደርጉ እመክራችኋለሁ። በጣም እወዳችኋለሁ። ይህን ቪዲዮ በማየት እውቀት እንድታዳብሩና ለሌሎችም ደግሞ ሼር ብታደርጉ ይጠቅማችኋል። ስለዚህ ይህን ክትትል ከዚህ በመቀጠል ሌላውን ደግሞ ሌላ ተከታታይ ቪዲዮዎችን ስለማቀርብ ላይክ አድርጉ ሼር አድርጉ ሰብስክራይብ አድርጉ። እንድታበረታቱኝ ለእናንተም ደግሞ ሰብስክራይብ ብታደርጉ ጠቃሚ ቪዲዮዎች ይመጣላችኋል። ፕሊዝ ሰብስክራይብ አድርጉ ቻናልን በጣም እወዳችኋለሁ። አመሰግናለሁ።